በህይወት ጉዞ ላይ መቼም ቢሆን በላብ ለማደር ጥረት አድርግ። የሰው ሸክም እንዳትሆን። የሰጠ ይንቅሃል። አላህ ካዘነላቸው ውስጥ ተቀባይ ስትሆን የበታች ትሆናለህ። አላህም በጣም የሚወደው ሪዝቅ ማለት ባሪያው ከላቡ የሚመገበው። የቆሸሹ እጆች የነጹ ርዚቆች መገለጫ ናቸው። እና አደራህን በህይወት ጉዞ ላይ የማንም ሸክም እንዳትሆን። ተነሳሽ ሁን፣ ስራ፣ ተንቀሳቀስ። የሚላክልህ ብር ካለ እሱን ወደ ስራ ለውጠው። ነገ ይሄ ጉዳይ ላይቀጥል ይችላል። ነገ ሁሌ የሚሰጥ ሰው ሊሰለችህ ይችላል። በህይወት ጉዞ ላይ ሰጭ እንጂ ተቀባይ ላለመሆን ጥረት አድርግ። ምድር ላይ አጋዥ ረጅ እንጂ የምድር ሸክም እንዳትሆን። ሙስጠፋ ሳዲቅ ራፊዒ ምን ይላሉ? አንድ አባባል አላቸው። ኢዛ ለም ተዚድ አንተ ፊ ዱንያ ፈአንተ ዛኢዱን ዐለይሃ። ዱንያ ላይ አዲስ የጨመርከው ነገር ከሌለ አንተ በዱንያ ላይ ጨማሪ ሸክም ነበርክ ማለት ነው ይላል። ምድር ላይ አዲስ ነገር አበርክተን እንለፍ። ሌላው ቢቀር ግን ራሳችን ከሌላው እጅ እናብቃቃ። ቤተሰቦቻችን፣ ልጆቻችን፣ ወላጆቻችንን ቢያንስ ከሰው ከመመጽወት እንጠብቃቸው። ከላይ እንጂ ከታች እጅህ እንዳይሆን ጥረት አድርግ።